በኢትዮጵያ የሚዲያ ዓለም ውስጥ ትልቅ መነጋገሪያ የሆኑና በርካቶችን ያስደነገጡ ያልተጠበቁ ሁነቶች ይፋ ሆነዋል። ጋዜጠኛ ዮናስ ከበደ በአሜሪካ የቀረበበት እውነተኛ ምክንያትና ስለ እሱ እስካሁን ያልተሰሙ 5 አስደናቂ እውነታዎች። በሌላ በኩል ደግሞ ከካሜራ ጀርባ ያለችው ተወዳጇ ጋዜጠኛ ሉላ ገዙ ድብቅ ማንነትና ከእሁድን ከኢቢኤስ ፕሮግራም አቅራቢነት የታገደው አርቲስት ዳንኤል ተገኝ የቅርብ ጊዜ አሳዛኝ እጣ ፈንታ። የዛሬውን አስደናቂና ሙሉ መረጃ የያዘ ቪዲዮአችንን እስከ መጨረሻው ይከታተሉ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በኢትዮጵያ የሚዲያ ዓለም ትልቅ መነጋገሪያ የሆነው ጉዳይ ይፋ ሆነ። በማህበራዊ ሚዲያና በሀገር ውስጥ የሚዲያ አውታሮች ላይ ከፍተኛ ግምት ሲሰጠው የነበረውና ብዙዎችን አነጋጋሪ የሆነው ጉዳይ ፍንትው ብሎ ወጥቷል። ታዋቂው ጋዜጠኛ ዮናስ ከበደ ከሀገር ወጥቶ ቀረ የሚለው ወሬ የዛሬው እውነታ ሆኖ አረፈ። ከቅርብ ወዳጆቹ በተገኙ ልዩ መረጃዎች መሰረት ጋዜጠኛው ስራን ምክንያት አድርጎ ወደ አሜሪካ አቅንቶ የነበረ ቢሆንም ከተቀመጠለት መርሃ ግብር ውጭ በዚያው መቅረቱና ጥገኝነት መጠየቁ ሙሉ በሙሉ ተረጋግጧል። እንደ መረጃ ምንጮቻችን ገለጻ ጋዜጠኛ ዮናስ ከበደ ለአጭር ጊዜ የስራ ጉዞ ወደ አሜሪካ አቅንቶ ነበር። ይሁን እንጂ ጉዞ ከተጠናቀቀ በኋላ ወደ ሀገሩ ይመለሳል ተብሎ በጉጉት ሲጠበቅ ከእቅድ ውጭ በዚያው ለመቅረት ውሳኔ ላይ ደርሷል። በአሁኑ ወቅትም ህጋዊ ሂደቶችን በመከተል የጥገኝነት ጥያቄ አቅርቦ በሂደት ላይ እንዳለ መረጃዎች ጠቁመዋል። ይህ ዜና መሰማቱን ተከትሎ በባልደረቦቹና በወዳጆቹ ዘመዶች ዘንድ ከፍተኛ መደነቅንና አግራሞትን ፈጥሯል። በተመልካቾችና በአድናቂዎቹ ዘንድ እንዴት እንዲህ ሊሆን ቻለ የሚሉ ጥያቄዎችና የተለያዩ ግምቶች እየተሰጡበት ይገኛል። የጋዜጠኛው በውጭ ሀገር መቅረት በኢትዮጵያ የሚዲያ ኢንዱስትሪ ላይ የራሱ የሆነ አሻራና የንግግር ንፋስ ይዞ መምጣቱ የማይቀር ነው። ስለ ጋዜጠኛ ዮናስ ከበደ ብዙዎች የሚያውቋቸውና በቅርብ ከሚያውቁት ሰዎች አልፎ ለብዙሃኑ ያልተሰሙ 5 አስደናቂ እውነታዎች። አንደኛ፣ የጋዜጠኝነት ሙያውን የጀመረው በአጋጣሚ ነበር። ዮናስ ገና በለጋ ዕድሜው ትኩረቱና ፍላጎቱ ሙሉ በሙሉ በሌላ የሙያ ዘርፍ በተለይም በቴክኖሎጂና በኪነ ጥበብ ላይ የነበረ ቢሆንም በአንድ ወቅት የተፈጠረ አጋጣሚ ወደ ሚዲያ ዓለም እንዲቀላቀል ምክንያት ሆኗል። የመጀመሪያውን የራዲዮ ፕሮግራም አየር ላይ ለመዋል እድሉን ያገኘው ዋናው አቅራቢ ባልተጠበቀ ምክንያት ሳይገኝ ቀርቶ በምክትልነት እንዲገባ በመደረጉ ነበር። ሁለተኛ፣ ከአየር ሰዓት ውጭ የሚያደርገው የበጎ አድራጎት ስራ። በሚዲያ የሚያቀርባቸውን ፕሮግራሞችና ዘገባዎች ያዩ ሰዎች እንደሚያስቡት የስራው ድርሻ በሚዲያ ብቻ የተወሰነ አይደለም። ከካሜራና ከማይክሮፎን ጀርባ ለአቅመ ደካሞችና ለወጣቶች ድጋፍ የሚያደርግ እንዲሁም ታታሪ ወጣቶችን በቅርብ እየተከታተለ በሙያው የማማከር ስራ በስውር ይሰራል። ይህንንም ከካሜራ ውጭ ማድረግን ይመርጣል። ሶስተኛ፣ ከፍተኛ የስክሪፕትና የጽሁፍ ጥንቃቄ ችሎታው ነው። በአየር ላይ በነጻነትና በተፈጥሯዊ መንገድ ሲናገር ቢደመጥም ለአንድ አጭር ፕሮግራም ወይም ዘገባ እንኳን በሰዓታት የሚቆጠር ጥልቅ ምርምር ያደርጋል። እያንዳንዱን ቃልና አገላለጽ ከመናገሩ በፊት በተደጋጋሚ በማረምና በማዘጋጀት የሚታወቅ እጅግ ጥንቁቅ አዘጋጅ ነው። አራተኛ፣ ከፎቶግራፍና ምስል ድምቀቶች ያለው ልዩ ፍቅር። ከድምፅና ከዜና አቀራረብ ባሻገር ዮናስ ለምስል ጥራትና ለፎቶግራፍ ጥበብ ከፍተኛ ፍቅር አለው። የራሱን ፕሮግራሞች ምስላዊ ይዘት፣ የቪዲዮ ቀለምና የካሜራ አንግል ራሱ በቅርብ እየተከታተለ የማስተካከል ልምድ አለው። አምስተኛ፣ የግል ህይወቱን ከሚዲያ ማህበራዊ ህይወት የመለየት ጥበቡ። የህዝብ እውቅና ያለው የብዙሃን መገናኛ ሰው ቢሆንም የግል ህይወቱን፣ የቤተሰቡንና የግል እምነቶቹን ከማህበራዊ ሚዲያና ከስራው ሙሉ በሙሉ ጠብቆ የማቆየት ከፍተኛ ጥበብ አለው። ከስራው ውጭ ያለውን ጊዜ ሙሉ በሙሉ በንባብ ከቅርብ ቤተሰቡ ጋር በማሳለፍና ከተፈጥሮ ጋር በመገናኘት ያሳልፈዋል። በሌላ በኩል ደግሞ ጋዜጠኛ ሉላ ገዙ በኢትዮጵያ የመገናኛ ብዙሃን ዘርፍ በተለይም በሬዲዮና በቴሌቪዥን ፕሮግራሞቿ እንዲሁም በማህበራዊ ጉዳዮች ላይ በሚታወቁ ስራዎቿ የብዙዎችን ቀልብ የሳበች ባለሙያ ናት። ብዙ ጊዜ በስራዎቿና በሙያዋ ህይወቷ የምትታወቅ ቢሆንም አብዛኛው ህዝብ ሊያውቃቸው የማይችላቸው ወይም ብዙ ያልተወሩ 5 አብይ ነጥቦችን የሚከተሉት ናቸው። አንደኛ፣ የትምህርትና የሙያ ዳራዋ ሰፊነት። ብዙዎች ሉላን እንደ ጋዜጠኛ ብቻ የሚያውቋት ቢሆንም ከጋዜጠኝነት ባሻገር በኮሚኒኬሽን፣ ህዝብ ግንኙነትና በይዘት ዝግጅት ላይ የካበተ እውቀትና ስልጠና ያላት ባለሙያ ናት። ጋዜጠኝነት ከመጀመሯ በፊትም ሆነ ጎን ለጎን በሌሎች ሙያዎች ላይ በንቃት ተሳትፋለች። ሁለተኛ፣ ከካሜራ በስተጀርባ ያላት ሚና። በስክሪን ላይ ወይም በሬዲዮ ድምፅ ብቻ የምትታወቅ ብትመስልም የብዙ ታዋቂ ፕሮግራሞችና ዝግጅቶች የጽንሰ ሐሳብ ደራሲና ዋና አዘጋጅ በመሆን ከካሜራ በስተጀርባ ትልቅ ድርሻ ትወጣለች። የፕሮግራሞች አቀራረብና ውበት ላይ ከሚሰሩት ዋና ዋና ሰዎች አንዷ ናት። ሶስተኛ፣ የበጎ አድራጎትና የማህበራዊ አገልግሎት ስራዎቿ። ሚዲያ ላይ ከምታደርገው እንቅስቃሴ ውጭ ከህዝብ እይታ ርቃ
በርካታ የበጎ አድራጎት ስራዎችን ታከናውናለች። በተለይም ህጻናትን፣ ሴቶችንና አቅመ ደካሞችን የሚደግፉ ማህበራዊ እንቅስቃሴዎች ላይ ያለ ምንም የካሜራ ሽፋን በግሏና ከወዳጆቿ ጋር በመሆን ትሳተፋለች። አራተኛ ለግል ህይወቷ የምትሰጠው ጥብቅ ጥበቃ። የሚዲያ ሰው እንደመሆኗ መጠን ብዙ ነገሯ ለህዝብ ግልጽ ይመስላል። ነገር ግን ሉላ የግልና የቤተሰብ ህይወቷን ከሚዲያና ከማህበራዊ ገጽታ እይታ በጣም አርቃ የመጠበቅ ከፍተኛ ጥንቃቄ ታደርጋለች። ሙያዊ ስራዋንና የግል ህይወቷን ሙሉ በሙሉ ለያይታ የምትመራ ሴት ናት። አምስተኛ ጥበብና ስነ ጽሁፍ ላይ ያላት ጥልቅ ፍቅር። ከጋዜጠኝነት ስራዋ በተጨማሪ ለስነ ጽሁፍ፣ ለግጥምና ለጥበብ ስራዎች ልዩ ፍቅር አላት። በትርፍ ጊዜዋ ጽሁፎችን የመጻፍና የኪነ ጥበብ ስራዎችን የመከታተል ዝንባሌ ያላት ሲሆን ይህም በስራዎቿ አቀራርብና አነጋገር ላይ የቃላት አመራረጣቸውን ማበልጸግ ያስቻላት ሚስጥር ነው። ጋዜጠኛና አቅራቢ ሉላ ገዙ በተለይም በኢቢኤስ ቲቪ እና በተለያዩ የሬዲዮንና የመገናኛ ብዙሃን አውታሮች ባዘጋጀቻቸውና ባቀረበቻቸው ተወዳጅ ፕሮግራሞች ትታወቃለች። እሁድን በኢቢኤስ ሉላ ከሌሎች ባልደረቦቿ ጋር በመሆን ለረጅም ጊዜ ስታቀርበው የቆየችውና ከፍተኛ ህዝባዊ ተቀባይነት ያገኘ ሳምንታዊ ፕሮግራም ነው። በውስጡ ልዩ ልዩ የማህበራዊና የኪነ ጥበብ የልዩ ልዩ አኗኗር የቃለ መጠይቅ ክፍሎችን በማዘጋጀትና በማቅረብ ትታወቃለች። አራዳ ቅዳሜ ምሽት በሚተላለፈው በዚህ አዝናኝና መዝናኛ ተኮር ፕሮግራም ላይ በዝግጅትና በአቅራቢነት የተሳተፈች ሲሆን በሙዚቃ አስቂኝ ድራማዎችና በባህል ተኮር ጉዳዮች ዙሪያ ትልቅ ሽፋን በመስጠት ተወዳጅነትን አትርፋለች። የተለያዩ ቃለ መጠይቅና ልዩ ዝግጅቶች ከታዋቂ የጥበብ ሰዎች፣ የኪነ ጥበብ ባለሙያዎችና የማህበረሰብ አንቀሳቃሾች ጋር ያደረገችው ጥልቅ የሆኑ ቃለ መጠይቆች የብዙዎችን ትኩረት ስበዋል። የራሷ የዲጂታል ዩቲዩብ ይዘቶች በግል የይዘት ፈጠራ ስራዎቿም የህይወት ተሞክሮዎችን፣ የኪነ ጥበብ ወጎችንና የማህበራዊ ህይወት ጉዳዮችን የሚዳስሱ ዝግጅቶችን ታቀርባለች። ጋዜጠኛ ሉላ ገዙ ከካሜራ ፊት የምናያትን ያህል ከካሜራ በስተጀርባ ያላት ህይወትና ድብቅ ማንነቷ በስራዋና በባህሪዋ ላይ ትልቅ ተጽዕኖ አለው። አብዛኛው ህዝብ ከስክሪን ውጭ የማያውቃቸው ማንነቶች አሏት። ፍጹም ሚስጥራዊ የቤተሰብ ህይወት። ብዙ የመገናኛ ብዙሃን ባለሙያዎች የግል ህይወታቸውን፣ የቤተሰብ አባላቶቻቸውን ወይም የዕለት ተዕለት ውሎአቸውን በማህበራዊ ገጾች ላይ ሲያጋሩ ይስተዋላል። ሉላ ግን የግል ህይወቷንና ሙያዋን ሙሉ በሙሉ ለይታ ነው የምትመራው። ከካሜራ ውጭ ላለው የቤተሰብና የቅርብ ወዳጆቿ ህይወት ከፍተኛ ጥበቃ ታደርጋለች። ይህም በማህበራዊ ሚዲያ ሁካታ ሳትበገር በረጋ መንፈስ ሙያዋ ላይ እንድታተኩር አስችሏታል። ጥልቅ ስነ ልቦናዊና ስነ ጽሁፋዊ ንባብ። በተለይ ከካሜራ ጀርባ የምታሳልፈውን ትርፍ ጊዜዋን የምታሳልፈው መጽሐፍትን በማንበብና በጥናት ነው። ስነ ልቦና፣ የሰው ልጅ ባህሪ እና የሀገር ውስጥና የውጭ ስነ ጽሁፎችን አጥብቃ ታነባለች። በመሆኑ በቃለ መጠይቆቿ ወቅት ተጋባዦቿን ሳትጫናቸውና ሳታስቀይማቸው ውስጣዊ ስሜታቸውን እንዲወጡ የማድረግ ጥበቧ ከዚሁ ከካሜራ ጀርባ ከምታደርገው ጥልቅ ንባብ የሚመነጭ ነው። አስተዋይና ረጋ ያለ ስብዕና። በስክሪን ላይ የምናያት ንቁና ተጫዋች አቅራቢ ከካሜራ ጀርባ ስትሆን ፍጹም ረጋ ያለች፣ አዝናኝና የሰዎችን ስሜት በጥሞና የምታዳምጥ ናት። በሚዲያ ህይወት ውስጥ የሚፈጠሩ ግፊቶችንና ውጥረቶችን በጥበብ የምታልፍበት የውስጥ እርጋታና አስተዋይነት አላት። በመጨረሻም አርቲስት ዳንኤል ተገኝ ከኢቢኤስ ቲቪ አቅራቢነት ተባረረ። ከወር በፊት ከፊንቴክ ኢንቨስትመንት ጋር በተያያዘ ተጠርጥሮ ታስሮ የነበረውና በዋስትና የወጣው ተወዳጁ አርቲስት ዳንኤል ተገኝ ከእስር ቤት ከወጣ በኋላ ከእሁድን ከኢቢኤስ ፕሮግራም መባረሩ ተሰምቷል። አርቲስት ዳንኤል ከእሁድን በኢቢኤስ ፕሮግራም የተባረረው የጣቢያው ማኔጅመንት በወንጀል የተጠረጠረና ክስ የተመሰረተበትን ሰው መልሶ በጣቢያው ስክሪን ላይ ማሳየት የጣቢያውን መልካም ስብዕና ዝና ይጎዳል በሚል እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ይፋ አድርገዋል። አርቲስት ዳንኤል ከእስር ቤት ከወጣ ከሳምንታት በኋላ ወደሚወደው እሁድን በኢቢኤስ ፕሮግራም ላይ ለመስራት ወደ ጣቢያው አምርቶ የነበረ ሲሆን ጉዳዩ እልባት እስኪያገኝ እረፍት እንዲወስድ ተነግሮት መመለሱ ተሰምቷል። ከፊንቴክ ኢንቨስትመንት ጋር በተያያዘ ታዋቂው ሰራዊት ፍቅሬን ጨምሮ አርቲስቶችና ቲክቶከሩ መንሱር ጀማል የ1.7 ሚሊዮን ብር ኪሳራ በማድረስ